ቤተሰቦች ይህ ሰው የሚሰራው መደበኛ ስራ ሲደብረው ስራውን ይተዋል። ከዛም ገንዘብ የሚያገኝበት ሌላ ከባድ አቋራጭ መንገድ ያስባል። ይህ ሰው ስሙ ፍራንክ ይባላል። ፍራንክ 250 ሚሊዮን ዶላር ሊያገኝ ነው። እንዴት? ፍራንክ የሚኖረው በኩቤክ ሲሆን እዛም የፍሬን ፓድ ወይም ብሬክ ፓድ የሚያመርት ትንሽ ፋብሪካ አለው። ሰውየው ግን መስራት ሰልችቶታል። ስለዚህ አንድ ቀን የፍሬም ፓድ ንግዱን ይሸጥና እንዲህ ይላል፣ ከዚህ ቀለለ ገንዘብ የማግኛ መንገድ መኖር አለበት በማለት ያስባል። ያኔ ነው ለምን ራሴ ገንዘብ አላዘጋጅም ወይም አላትምም ብሎ የወሰነው። ልክ እንደ ሌሎቹ ገንዘብ ተመሳሳይ አድርጎ ራሱ አትሞ ለማውጣት ፍራንክ ገንዘብ እንዴት እንደሚታጠብ ማንበብ ይጀምራል። እናም ፍራንክ የዶላር ምንዛሬ ዋጋ ጥሩ ስለሆነና በብዙ አገሮች ውስጥ ስለሚሰራበት የአሜሪካን ዶላርን ይመርጣል። የሚቀጥሉትን 1 ዓመት ተኩል ስለ ዶላር ማወቅ የሚችለውን ሁሉ በማጥናትና በመመራመር ያሳልፋል። ዶላር የሚታተምበትን ትክክለኛ የወረቀት አይነት እና ልዩ የደህንነት እርምጃዎቹ ምን እንደሆኑ ለማወቅ በመንግስት ድረገጾች ላይ ይመራመራል። በመቀጠልም የሐሰት የኢሜል አድራሻ በመጠቀም በአውሮፓ ውስጥ ያሉ በርካታ የወረቀት ፋብሪካዎችን ያናገራል። ምክንያቱም ገንዘብ ለማተም ልዩ የወረቀት አይነት ያስፈልጋል። በመጨረሻ ፍራንክ ጀርመን ውስጥ ያንን ወረቀት የያዘ ፋብሪካ ያገኛል። እርሱም የማይረባ ተረት ይነግራቸውና እነሱም ወረቀቱን ሊያቀርቡለት ይስማማሉ። ይህ የታዘዘ ወረቀትም ታትሞ ሲያልቅ 250 ሚሊዮን ዶላር ይሆናል። ነገር ግን ፍራንክ ይህን የሐሰት ገንዘብ እራሱ ሊያጠፋውና ሊጠቀመው በምንም ተአምር አላቀደም። ያ በጣም አደገኛ እንደሚሆን ስለሚያውቅ በፍጹም እንደማይሞክር ከራሱ ጋር አስቦታል። ይልቁንም ኖቶቹን ለሌሎች ሰዎች ከዋጋቸው በ30 በመቶ ቅናሽ ሊሸጥላቸው ነው። ይህ ማለት ሁሉም ነገር ተከናውኖ ሲያልቅ ከዚህ ወንጀል 80 ሚሊዮን ዶላር ያተርፋል ማለት ነው። ይሳካለት ይሆን? አብረን የምናየው ይሆናል። ስለዚህ ፍራንክ በከተማ ዳርቻ ላይ የህትመት ሱቅ ያቋቁማል። ሁሉንም ልዩ የህትመት መሳሪያዎችና ሶፍትዌሮችን አሟልቷል። ያ ወረቀት በመጨረሻ ሲመጣ ፍራንክ የሐሰት ኖቶቹን በተቻለ ፍጥነት ለማተም ጠንክሮ ይሰራል። ምክንያቱም እርሱ ብልህ ሰው ነው እና በማንኛውም ማስረጃ መያዝ አይፈልግም። ከ5 ወራት በኋላ ህትመቱን ይጨርሳል። ፍራንክ 250 ሚሊዮን ዶላር በሐሰተኛ የ20 ዶላር ኖቶች ታትሞ ተዘጋጅተውለታል። አሁን የሚቀረው ገዢዎችን መፈለግ ብቻ ነው። ፍራንክ ከአሜሪካ ውጪ 4 ሊሆኑ የሚችሉ ገዢዎችን ያዘጋጃል። እነሱ ማዘዝ ይጀምራሉ። ብዙም ሳይቆይ ገንዘቡን በአንድ ጊዜ 1 ሚሊዮን ዶላር እያደረገ ያንቀሳቅሰዋል። ሰውየው እነዚህን የሐሰት ኖቶች በከፍተኛ ሁኔታ እየቸበቸበ ነው። ጥቂት ዓመታት ያልፋል። ፍራንክ አሁንም የሐሰት ገንዘብ እየሸጠ ነው። በዚህ ጊዜ ከ250 ሚሊዮን ዶላር ውስጥ 50 ሚሊዮን ዶላር የሚገመተውን ሸጧል። ይህም ገና መሸጥ ያለበት 200 ሚሊዮን ዶላር እንደቀረው ያደርገዋል። ስለዚህ ደንበኞቹን ለማስፋፋትና ለአዲስ ገዢዎች ቡድን መሸጥ ለመጀመር ይወስናል። እናም አንድ ቀን ፍራንክ መኪናውን እየነዳ 100,000 ዶላር የሐሰት ገንዘብ ለማስረከብ ከአንድ ደላላ ጋር ሊገናኝ ይሄዳል። ነገር ግን ፍራንክ ያላስተዋለው ነገር የፖሊስ ሄሊኮፕተር ከሰማይ በላይ ሆኖ እየተከታተለው እና እየሰለለው ገንዘቡን ለማን እንደሚሰጥ ለማየት እየጠበቀ እንደሆነ ነው። ከዛ ብዙም ሳይቆይ ፍራንክ በአንዲት ሌሊት የሴት ጓደኛው ቤት አድሮ ተኝቷል። ከጠዋቱ 11 ሰዓት አካባቢ በበሩ ላይ ድምጽ ይሰማሉ። በሩ ሲከፍተው የካናዳ ፈረሰኛ ፖሊሶች እና ጥቂት የአሜሪካ የድብቅ አገልግሎት መኮንኖች ነበሩ። ፍራንክን በቁጥጥር ስር አዋሉ። ቤቱንና መኪናውን ፈተሹ። የህትመት መሳሪያውንና 949,000 ዶላር የሐሰት ገንዘብ አገኙበት። እዛም ፍራንክን ወደ እስር ቤት ወረወሩት። እዛም ሆኖ የፍርድ ሂደቱን ይጠባበቃል።
ፍራንክ ካናዳ ውስጥ ስለሆነ እስር ቤት ተቀምጦ አረ ነገሩን ቀለል አድርጌ ማየት አለብኝ በማለት ለራሱ ነግሮ ደግሞ የካናዳ ሕግ ከባድ አይደለም ይላል። እስር ቤት ብዙ አልቆይም ብሎ ያስባል። ነገር ግን የአሜሪካ የድብቅ አገልግሎት አሜሪካ ውስጥ ነገሩ በጣም ከባድ እንደሆነና እዛ አሳልፈው እንዲሰጡት እንደሚፈልጉ ያሳውቁታል። እዛም እስከ 60 ዓመት እስር ሊጠብቀው ይችላል። ፍራንክም አሁን በማለት ያልተጠበቀ ችግር ወጣ ይላል። አሁን ፍራንክ በጣም ጎበዝ ጠበቃ አለው። ይህ ጠበቃ ለፍርድ ቤቱ ሲከራከር እንዲህ አለ። በዛን ቀን የፖሊስ ሄሊኮፕተር ወደ ገዢው ቤት ሲከተለውና ሲሰልለው ፍራንክ የሐሰት ገንዘቡን ይዞ ለገዢው ሲሰጥ በካሜራ አልቀረጹትም። ይህም ትክክል ነበር፣ ሲያደርግ በካሜራ አልተያዘም ነበር። ስለዚህ ፍራንክ ወንጀሉ ሲፈጽም በካሜራ ስላልተያዘ የሴት ጓደኛው ቤትን ለመፈተሽ የተጠቀሙበት የመፈተሻ ትዕዛዝ ህገወጥ ነበር ብሎ በዚህ መልኩ ጠበቃው ለፍራንክ ይከራከርለታል። ጎበዝ ጠበቃ ነበር። በመጨረሻ ፍርድ ቤቱ በፍራንክ ጠበቃ ሐሳብ ይስማማል። ከዛም ፍራንክን ወደ አሜሪካ አሳልፎ የመስጠት ሂደቱ ያስቆሙታል። ከ6 ሳምንታት በኋላ የካናዳ ፖሊሶች በእርሱ ላይ ተጨማሪ ማስረጃዎችን ለማሰባሰብ ሲሞክሩ እሱን ከእስር ቤት ይለቁታል። ማስረጃው መገኘቱ የማይቀር ስለሆነ ፍራንክ ለረጅም ጊዜ ወደ እስር ቤት ሊሄድ ነው። በመጨረሻም የፍራንክ የፍርድ ቤት ቀጠሮ ይደርሳል። ወደ ፍርድ ቤት ሲገባ በጣም ተጨንቆ ነበር። ፍራንክ ወደ አሜሪካ አሳልፎ ባይሰጥም የካናዳ አቃቤ ሕጎች አሁንም እስር ቤት ሊከቱት ይሞክሩ ነበር። ስለዚህ ወደ ጠበቃው ዞር ብሎ እንዲህ ይላል፣ ታውቃለህ፣ ፖሊሶች ያላገኙት ገና ያሸጥኩትና የደበቁት 200 ሚሊዮን የሐሰት ዶላር አለ እና ይህንን እንደ ድርድር እንጠቀምበት ይለዋል። በዚህም ይወስናሉ። ከዛም ፍራንክ የቀለለ ቅጣት ከሰጡት ገንዘቡ ያለበትን ቦታ ለማሳየት ያቀርባል። ምክንያቱም መንግስት ይህ የሐሰት ገንዘብ በፍጹም ገበያ ላይ እንዳይሰራጭ ይፈልጋል። ይህ ለእነሱ በጣም አስፈላጊ ነው። 200 ሚሊዮን ዶላር የሐሰት ገንዘብ በገበያ ላይ እንዲዘዋወር በጭራሽ አይፈልጉም። በንድፈ ሐሳብ ደረጃ የእውነተኛውን ገንዘብ ዋጋ በጣም ሊቀንስ ይችላል። ስለዚህ ከተደራደሩ በኋላ ፍራንክና ጠበቃው በመጨረሻ ከአቃቢ ሕግ ጋር ስምምነት ላይ ደረሱ። ከዛስ 200 ሚሊዮን የሐሰት ገንዘብ ያለበትን ቦታ ስለሚናገር ብሎ በነፃ ይለቁታል። እናም ፍራንክ ፖሊሶቹን በድብቅ ወደ አስቀመጠበት ቦታ በቀጥታ ይመራቸዋል። ቦታው በአንድ ሆቴል የመኪና መቆሚያ ውስጥ በቆመ የጭነት መኪና ጀርባ ላይ ነበር። ስለዚህ ፖሊሶች ገንዘቡን ወረሱ፣ ፍራንክንም ለቀቁት፣ እርሱም በነፃ ወጣ። እንግዲህ ከዚህ ሁሉ በኋላ 250 ሚሊዮን ዶላር የሐሰቶች ካተመ በኋላ በአጠቃላይ እስር ቤት የቆየው 6 ሳምንታት ብቻ ነበር። እናንተስ ምን ትላላችሁ? ፍራንክ አጥፍቷል ነው የምትሉት ወይስ ደግ ያደረገ ነው የምትሉት? ፍርዱስ ትክክል ነው? ሐሳባችሁን በኮሜንት አስቀምጡ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ደግነታችሁን አሳዩ። መልካም ጊዜ። በሌላ ቪዲዮ እስከምንገናኝ ቸር ቆዩ።